Tole nagaa fararri jaalalli waaqayyoo karaaf kallattii jirta hundumaa irra isiniif haa baay'atu kabajamtootaaf jaallatamtoota hordoftoota kennitiifi ሰላማችሁ ብዝት ይበልልኝ እንዴት ናችሁ ደህና ናችሁ እግዚአብሔር ተመሰገነ ይሁን ደህና ነኝ አሁን ከኦሮምኛ ወደ አማርኛ ቋንቋ የቀየርኩት ለምንድን ነው አዲስ ጓደኛዬ ይዤ መጥቻለሁ ጓደኛዬ ደግሞ ኦሮምኛ ስለማትችለው በአማርኛ ነው የምንግባባው አማርኛ ነው የምትችለው ቋንቋም ነው ስለዚህ በአማርኛ ማውራት ዛሬ ግዴታ የሆነ አማርኛ የማሰሙ ትኖራላችሁ ብዬ አላስብም እና ዛሬ ከአዲስ ጓደኛዬ ጋር ላስተዋውቃችሁ ነው በጣም ደስ ብሎኛል አዲስ ጓደኛ ስላገኘሁት ማለት ነው ያው አዲስ ስላችሁ ደግሞ ትንሽ አንድ 3 ወር ምናምን አብረን ቆይተናል እና በቃ በጣም ደስ ብሎኛል እስከ 3 ወር እንግዲህ የእርስ በርሳችን ለመተያየት ነው የቆየነው ማለት ነው ገና ራሳችን እስከምናስተዋወቅ ምናምን አለ አይደል እና ለዛ ነው ልላችኋለሁኝ እስኪ ጓደኛዬ ጋር ሳትስተዋወቁ በፊት ደግሞ እስከ ዛሬ ቻናሌን እየተከታተላችሁ ላይ ኮሜንት ስታደርጉልኝ የነበራችሁ ከልብ በጣም አመሰግናችኋለሁኝ ለቻናሌ አዲስ የሆናችሁ ደግሞ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ከፊት ለፊት ያለው ኖቲፊኬሽን ምልክት ጫን በማድረግ ቪዲዮዎቼ ቶሎ እንዲደርሳችሁ አድርጉ አማርኛ እንግዲህ ያቆራረጥኩ ምክንያቱም አማርኛ ብዙ አልችልም ማለት ነው ያው አማርኛ ሰላም የገኒ ዩቲዩብ ቤተሰብ ቻናል ተከታታዮች ያው እኔና ገኒ የተዋወቅነው እዚሁ መዳም ቤት ነው ያው እንግዲህ 3 ወር ያክል ቆይተናል ማለት ነው ስምሽ ድምጽሽን ከፍ አድርጊ ስምሽን ማስታወቃቸው ስሜ በመጀመሪያ ዛራ እባላለሁኝ እና እንግዲህ እንደምታዩት ጓደኛዬ አይን አፋር ነች ገና ከኢትዮጵያ እየመጣች ነች ለአረብ ሀገር አዲስ ነች ማለት ነው ሜቢ ለሚዲያም አዲስ ልትሆን ትችላለች አላውቀውም እንግዲህ እንደምታዩት እያፈረች ነው እያወራች አለችው ድምጿ ራሱ ይሰማችኋል ብዬ አላስብም እንጃ በነገራችን ላይ አሁን ሰዓቱ በጣም ሄዷልና ማለት ነው እኛ ጋር ሁለት ከሩብ ነው አሁን ቪዲዮ እየቀዳንበት ያለው ሰዓት ማለት ነው እና ለዛ ነው እስኪ ዛሬ ጓደኛዬን ይዤ የቀረብኩት ለምን መሰላችሁ አንድ ነገር ማለት ነው እሱ ምንድነው አንድ ጥያቄና መልስ ልንደራረግ ነው ማለት ነው ብዙ ጊዜ እዚህ አረባ ሀገር ስንሆን ሀገር ውስጥ ያሉት ሰዎች ስለኛ ወይ ደግሞ እንደኛ ይማኛሉ እሱም ምንድነው እኛም እንደነሱ ሄደን ምናምን በማለት ያኔ ብዙ ሰዎች ወደ አረብ ሀገር የሚማኙት አሉ እና ለነሱ አሁን ለምሳሌ እሷ አዲስ ነች ከኢትዮጵያ እንደመጣች እዚህ ቤት ነው የገባችው ማለት ነው እዚህ ቤት እንደገባች ደግሞ ብዙ ፈተና ነበራትኝ አሁን ከሷ ጋር አንድ ጥያቄ ላደርግ ነኝ እኔ ማለት ነው አሁን ለምሳሌ ምን ጠይቃችሁ ነው ሰው መልስልኝ እኔ ብዙ ሰዎች ይማሩበታል ብዬ ማስበው ነው ስለዚህ ተከታተሉኝ እኔ ወደ ጥያቄ አልፋለሁ እሺ ዛራ ወደ አረብ ሀገር ሳትመጪ በፊት ማለት ስለ አረብ ሀገር የሚነግሩሽ ሰዎች ምን ነበር ያኔ ጥሩ ነገር ያኔ አረብ ሀገር ስንሄድ እንደዚህ ጥሩ ስራ አለ ጥሩ ጸባይ የሰዎች ጸባይ የሀገር ጸባይ ምናምን የምነግሩሽስ እንዴት ነበር አንቺስ ኢትዮጵያ ሆነሽ ሳለሽ አረብ ሀገር ምን መስልሽ ነበር ያው ከሚነግሩኝም አንፃር መጥፎም አለ ጥሩም አለ በእርግጥ ግን አብዛኛውን ጊዜ ደግሞ መጥፎ ይበዛል በቃ አብዛኛው የሚነግሩሽ የሆነ ሰርተው የሄዱት ልጆች መጥፎ እንደሆኑ ነው የሚነግረኝ ማለት ነው እና ያው በእርግጥ እንደሚከብድ አውቃለሁ በማናውቀው ቋንቋ ነው እዚህ ጋር መተን የማናውቃቸው ሰዎች ናቸው የማናውቃቸው ዜጋ ናቸው እና እንደሚከብድ በእርግጥ አውቃለሁ ይበልጥ ደግሞ ከመጣውን በኋላ ያው ከከበደኝም በላይ ከዛ የበለጠ ሆኖ ነው ከጠበቅኩትም በላይ ሆኖ ያገኘሁት ማለት ነው አሁን አንቺ እዛ እያለሽ ስንነገርሽ ስለ አረብ ሀገር ስራ ስለ አረብ ሀገር ጸባይ ስለ ሁሉ ነገር ስንነገርሽ አምነሻል ወይስ አላመንሽም አሁን ለምሳሌ አንድ ሰው እየሰራበትን ቤት ጸባይ ቢነግርሽ እኔ እንደዚህ አይነት ነበርኩኝ ስራዬ እንደዚህ ነበር እኔ አብራችሁ የኖርኩበት ሰዎች እንደዚህ ጸባያችሁ ክፉ ነበር ወይስ ጥሩ ነበር ምናምን ብሎ ሲነግሩሽ አንቺ እነዛን ሰዎች ደግሞ ያንን ሰው ታምኚ ነበር ወይስ አታምኚ ነበር አምናለሁ
ያኔ እያወቅሽ ነው የመጣሽው ማለት ነው? አዎ አውቃለሁ፣ ግን ያው ሰርቶ የመለወጥ ነገር አለ። ነገ ሌላ ቀን ነው በሚለው ነው እንጂ የሰው ሀገር አይደለም በማናውቀው ቋንቋ የሆነ ከኛ ራሱ ወጣ ብለን ሌላ ቤተሰብ ጋር ስናይ ምናምን ብቻ ይከብዳል። ቢያንስ በሚታወቅ ቋንቋ ሲሆን ሰው በሚግባባው ቋንቋ እንትን ይግባባል ማለት ነው። ይሄ ቢያንስ አሁን እኔ ለምሳሌ ልብስ ለወንድሜ ትሰጪዋለሽ የተባልኩትን ልብስ እኔ አጥበሽ አስቀምጪ የተባልኩ መሰለኝ እና ወስጄ አጠብኩት ማለት ነው። ይሄ እዚህ ቤት የገጠመሽ ነው ማለት ነው? አዎ ብዙ ነገር ያጋጥምሻል እና ያኔ ቋንቋ እስክትለምጂ ከሰው ጋር እስክትስማሚ ያኔ አሁን ለምሳሌ ማዳሞቻችን በጣም ይጮሃሉ፣ ሲናገሩ በትዕግስት አይወሩም፣ ቀስ ብሎ አይናገሩም። ስለምጮህ ደግሞ አዲስ ስለሆነች ያኔ ያስደነግጣታል እና በጊዜውም አይገባትም። እንኳን እሷ እኛ ትንሽ እኔ አሁን ቋንቋንም አውቃለሁ ሁሉ ነገርም ለምጃለሁ። ከሀገርም ከወጣሁ ወደ 4ኛ ዓመት እየገባሁ ነው ማለት ነው። ቢሆንም ብዙ ነገር የሚከብደኝ አለ። እሱ ምንድነው ስራ ምናምን ሳይሆን የሰው ጸባይ ነው ከሁሉም ነገር የሚበልጠው ማለት ነው፣ የሚከብደው ነው የሚበልጠው ማለት ነው። እና እንደሱ ነው ያኔ የገጠማትን የነገርሽን አሁን የገጠመሽን አይደል? አሁን ችግር የለውም እሱ። አሁን አንቺ እዚህ ሆነሽ እዚህ ደረጃ ላይ ያለሽ እስከደረስሽ ማለት ነው። እስኪ ለወደፊትሽስ እዚህ ይህንን ፈተና ላይ ቆማሽ ደግሞ ሄድን ምንድን ነው የምታስቢ? እንደዚህ ቀጥላለሁ ነው ወይስ ወደ ሀገሬ እመለሳለሁ፣ ሀገር ይሻለኛል ነው ወይስ ምንድን ነው የምታስቢ? እስኪ ምን ያሳብሽ? አሁን እኔ የማስበው አሁን ፓስፖርት እንኳን ሳወጣ ስንት መከራ አይቼ ስላወጣሁኝ እና ሁሉንም ነገር በትዕግስት ችዬ አሳልፌ ነገር ሌላ ቀን ነው በሚለው የሆነ ሰርቼ እለወጣለሁ የሚለውን ተስፋ አድርጌ ማለት ነው ሰርቼ እሄዳለሁኝ የሚለውን ነው እንጂ እኔ እመለሳለሁ በጭራሽ አላስበውም። ሴትዮዋ ራሱ መልስሻለሁ ካላለች በስተቀር እኔ በጭራሽ አይደለም ወደ ኢትዮጵያ ልመለስ፣ እዚሁ ራሱ ጠፍቼ እሰራለሁ በሚለው ራሱ አላስበውም ማለት ነው። ነገ ሌላ ቀን ነው፣ የዛሬው አላፊ ነው እና በቃ ሰርቶ መቀየር እንጂ ምንም ያ ከሀገርሽ እስከወጣሽ ድረስ ተስፋ ያለ መቁረጥ ነው። የፈለግሽው ነገር ሁሉም ነገር ይደረሳል። ላኪን ፈተና እያየሽ ጎንሽ እና ፊት ለፊት ከኋላሽ እያየሽ ፈተና እያየሽ ተስፋ መቁረጥ ሳይሆን ባለሽበት ቆመሽ ተስፋ ማድረግ ነው። ያን ነገር እራዘማለሁ ይደርስበታለሁ ብለሽ ጨክነሽ መስራት ነው። ሁሉም የማዳም ቤት የምኖሩትን ያኔ ሁሉም በየራሱ ፈተና አለ፣ ሁሉም በየራሱ ችግር አለ፣ ሁሉም በየራሱ በቤቱ ውስጥ ብዙ የተለያዩ ነገሮች አሉ። ላኪን ከሀገራችን እስከወጣን ድረስ ከቤተሰቦቻችን እስከወጣን ድረስ ከቤታችን እስከወጣን ድረስ ሁሉንም ነገር ተቻችለን ሁሉንም ታግሰን የሁሉም ጸባዩንም ስራንም ሁሉንም ነገር ስድብንም ታግሰን ተቻችለን ሰርተን ወደ ሀገራችን መግባት ነው። እንደዛ ልሻለሁ። አሁን እስኪ ለጓደኞቻችን መዳም ቤት ያሉት አዲስ ለሆኑት ለነበሩት ምን መልእክት አለሽ? ያው እኔ መልእክቴ እንግዲህ ምንድን ነው ሰርተን ለመቀየር እንጂ እዚህ መተን ልንደሰት እንዳልሆነ ወይም ልናርፍም እንዳልሆነ እና ሁሉንም ነገር በትዕግስት በቃ ነገ ሌላ ቀን ነው አላፊ ነው በሚለው በቃ ሰርተን ተቀይረን ወደ ሀገራችን እንገባለን እንጂ የሆነ ተስፋ መቁረጥ የለብንም እና ትዕግስት የመጀመሪያው በቃ ትዕግስት መኖር አለበት ነው የምለው። ያ ትዕግስት እንዳለችው ትዕግስት ያስፈልገናል ማለት ነው። ከሀገራችን ከቤታችን እስከወጣን ድረስ ትዕግስት ነው የሚያስፈልገን። ያው ከዚህ ወጥተን የስራ ቦታ ብንቀይርም የምንገባበት የሰው ቤት ስለሆነ ያለነው የሰው ሀገር ስለሆነ የትም ሄደን እንኳን የሰው ሀገር የራስሽ ሀገር ወይ የራስ ሀገር ውስጥ ትዕግስት ነው የሚያስፈልገው ማለት ነው። ትዕግስት ነው የሚያስፈልገው እና ትዕግስት ይኑራችሁ፣ በርቱ። በመዳም ቤት ያላችሁ በውጭ ያላችሁት ሁሉ ፈተና እያያችሁ ወደ ወዲያ አትበሉ። ሁሉም ነገር ያልፋል እንዳለችው ያው ነገ ማለት ዛሬ አይደለም። ትላንትን አሳልፈናል፣ ዛሬ ደርሰናል። ነገም ደግሞ እግዚአብሔር ያሳልፈናል። ባላችሁበት እየጸላችሁ ለሀገራችሁ፣ ለቤተሰቦቻችሁ፣
አብሮ የምትኖሩ ቤተሰቦቻችሁ እየጸላችሁ አብራችሁ በመታገስ በትዕግስት ኑሩ እላችኋለሁኝ። እንግዲህ ዛሬ መልእክታችን ይህንን ይመስላል። ሌላ ቀን ደግሞ እግዚአብሔር ብሎ በሌላ ቪዲዮ እንድንገናኝ ሰላም ቆዩልኝ። እወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ።